አልሞትም በሕይወት ኖራለሁ የጌታዬን ሥራ እኖራለሁ የሞቴን መርዶ ሰማችሁ አለሁኝ ደስ ይበላችሁ በለቅሶ ሸለቆ ሲደርስልኝ ጠላቴን ሲዋጋልኝ ጨለማዬን ሲያበራልኝ እኔ አይቻለሁ ስራራልኝ በለቅሶ ሸለቆ ሲደርስልኝ ጠላቴን ሲዋጋልኝ ጨለማዬን ሲያበራልኝ እኔ አይቻለሁ ስራራልኝ በለቅሶ ሸለቆ ሲደርስልኝ ጠላቴን እኮ ሲዋጋልኝ ጨለማዬን ሲያበራልኝ እኔ አይቻለሁ ሲወርድልኝ ይበልጣል ኢየሱስ ከአባት ይበልጣል እኔ ምስክር ነኝ ኢየሱስ ይመቻል ይበልጣል ኢየሱስ ከአገር ይበልጣል ከወገን ይበልጣል እኔ ምስክር ነኝ ማዳን ያውቅበታል ይበልጣል ኢየሱስ ዛሬም ይበልጣል ነገም ይበልጣል እኔ ምስክር ነኝ ብቻውን ይበቃል ሃሌሉያ የሕይወቱ ወንዝ ኢየሱስ ማዳን ማትረፍ የምታውቅ አቤት የኔ ወዳጅ ልታ ጭብጨባ ያለው ብቻ ከፍ ያደርግለታል ሃሌሉያ እንደ አባትነቱ እየረዳኝ በቃሎቹ እያጽናናኝ ከእጁ ከቶ ሳይጥለኝ ለዛሬ የው አደረሰኝ እንደ አባትነቱ እየረዳኝ በቃሎቹ እያጽናናኝ ከእጁ ከቶ ሳይጥለኝ ለዛሬ የው አደረሰኛ ይበልጣል ኢየሱስ ማን ምስክር እኔ ምስክር ነኝ ይበልጣል ኢየሱስ ከእናት ይበልጣል ከአባት ይበልጣል እኔ ምስክር ነኝ ማዳን ያውቅበታል እሽሩሩሩሩ እሽሩሩ ልጄ መዓዛዬ እሽሩሩ እኔ አለሁልሽ እሽሩሩ ፈጽሞ ማልከዳሽ እሽሩሩ እስከ ዓለም ፍጻሜ እሽሩሩ ይዤሽ የምጓዝ እሽሩሩ አታፍርምና አትፍሪ አትዋረጅምና ደንግጪ የሕፃንነትሽን እፍረት ትረሺዋለሽ የመበለትሽን ስድብ ከእንግዲህ ወዲያ አታስቢው እያለ ጌታ አሳደገኛ እያለ ኢየሱስ አሳደገኛ እያለ ውዴ አሳደገኛ እያለ ኢየሱስ አሳደገኛ እናት አባት ሆኖ አሳደገኝ አገር ወገን ሆኖ አሳደገኝ አቅም ጉልበት ሆኖ አሳደገኝ ጥበብ ዕውቀት ሆኖ አሳደገኛ እናት አባት ሆኖ አሳደገኝ አገር ወገን ሆኖ አሳደገኝ አቅም ጉልበት ሆኖ አሳደገኛ ጥበብ ዕውቀት ሆኖ አሳደገኛ ይበልጣል ኢየሱስ ከአገር ይበልጣል ከወገን ይበልጣል እኔ ምስክር ነኝ ኢየሱስ መቻል ይበልጣል ኢየሱስ እኔ ምስክር ነኝ ኢየሱስ መቻል ከተኩላ የነጠቀኝ ከክፉ እየከለለኝ ስራብ ያበላኝ ስጠማ ያጠጣኝ ብቸኛ ሶና አይዞሽ ልጄ ያለኝ ለዛሬ ይኸው አደረሰኛ ለዛሬ ይኸው አደረሰኝ ደረስ ኢየሱስ ደረስ 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 ኢየሱስ ደረስ ደረስ እንጫላ ኢየሱስ አደራ እንጫላ ባራ እንጫላ አንረጋሳት ኢየሱስ እንጫላ እንጫላ ኢየሱስ አደራ እንጫላ ባራ እንጫላ አንረጋሳት ኢየሱስ እንጫላ እንጫላ ኢየሱስ እንጫላ ሜትሬ ኢየሱስ እንጫላ ሜትነወልን ወርፋርፈቱ ሜሬ እንጫላ ኢየሱስ እንጫላ አካባተነ ጉድሴ አካዳተነ ጉድሴ አካቦሌሳ ጎርሴነ ጉድሴ አካቦሌቲ ዶሴነ ጉርሼ እንጫላ ኢየሱስ አደራ እንጫላ አባራ እንጫላ አኔ ረጋሳት ኢየሱስ እንጫላ
ክብር ሳላስበው አንተ ከላይ መጣ ወደ ቤቴ ተደላድያለሁ አርፌ በአባቴ አለፈ የታለ ተረሳ ያ ሁሉ መከራ ኢየሱስ ቤቴ ሲገባ አንተ ኢየሱስ ቤቴ የታለ አንተ የምዘምር የለማ የሚያወራው አለኝ ዛሬም ከተደረገልኝ ቸር ነው የኔ አባት ዛሬ ላይ አቆመኝ አንደበቴን ልክፈት አንተ ላውራው ልዘምር ከጌታዬ በቀር አላውቅም መዝሙር አለፈ ተረሳ ያ ሁሉ መከራታ ኢየሱስ ቤቴ ሲገባ ኢየሱስ ቤቴ ሲገባ ኢየሱስ ቤቴ ሲገባ ወዳጄ ቤቴ ሲገባ ታሪኬ የጀመረው በቀራንዮ ነው በመስቀሉ ግርጌ በአጋጣሚ አይደለም አንተ መወለድ ማደጌ ሰይጣን ሲቀጠቀጥ ራሱ ስመታ ባርነቴ ሲሻር ሰንሰለት ሲፈታ ጠላት ሲመሽ በለሷ ግን ስነጋ የሕይወት ታሪኬ ጀምሯል እሱ ጋር እልልታ እልልታ የታለ ተዘጋ ጭብጨባ ጭብጨባ አንተ ሃሌሉያ ለባለ ውለታ አልሞትም በሕይወት ኖራለሁ የጌታዬን ሥራ መስራለሁ የሞቴን መርዶ ሰማችሁ አለሁኝ ደስ ይበላችሁ አልሞትም በሕይወት ኖራለሁ የጌታዬን ሥራ ቀጥላለሁ የሞቴን መርዶ እዘጋታ የታላት ተዘጋ ሃሌሉያ ሃሌሉያ እልልታ ጭብጨባ ያለው ሃሌሉያ ቀውጥ በላ ሃሌሉያ ስምህን ጠርቼ ድኛለሁኝና ልደርብ ምስጋና ኧረ እንዴት ዝም እላልን አምላኬ ከስንት ጨለማ ብርሃን የሆንክለት አምላኬ ኧረ እኔ አመለጥኩኝ አንተን በማምለኬ አምላኬ በሰውነቴ ላይ ታውቆኛል መዳኔ አምላኬ ስምህን ጠርቼ ድኛለሁኝና አምላኬ በላይ በላዩ ላይ ይተረብ እልልታ አምላኬ ኧረ እኔ አመለጥኩኝ አንተን በማምለኬ አምላኬ በሰውነቴ ላይ ታውቆኛል መዳኔ አምላኬ 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 የታለ አምላኬ ክብሬነ ማረጌ አምላኬ 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 እልልታ ጭብጨባ እየበዛለት ሃሌሉያ አምላኬ 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 ሃሌሉያ አንተ የታል ዛጋ እልልታ ጭብጨባ ይብዛል አምላኬ ሃሌሉያ አምላኬ ማረጌ አልሞትም በሕይወት ኖራለሁ የጌታዬን ሥራ የሞቴን መርዶ ሰማችሁ አለሁኝ ደስ ይበላችሁ አልሞትም በሕይወት ኖራለሁ የጌታዬን ሥራ የሞቴን መርዶ ሰማችሁ አለሁኝ ደስ ይበላችሁ ስላወጣኝ ተራራ ስላሳለፍከኝ መከራ ስላሻገርከኝ ማዕበል ተመስገን እንጂ ምን ልበል ስላወጣኸኝ ተራራ ስላሳለፍከኝ መከራ ስላሻገርከኝ ማዕበል እስቲ ተመስገን በጭብጨባ ተመስገን እንጂ ምን ልበል ተመስገን ተመስገን ይብዛለት እልልታ ጭብጨባ ይረበሻ የቤት ለጨለማው ዓለም ጭንቁን ሁሉበት ሃሌሉያ እልልታ ጭብጨባ ይብዛለት
መልእክቴ ጌታ ኢየሱስ መካሪ ወንድም ወላጅ አባቴ የሆነልኝ ሁሉ መሆን ቆርቆሮኛ ያውቅም ሰማይ አመሉ ጣቱን በመያዝ ዳዴ ተምሬ ቆሜ ለመሄድ በቃሁኝ እኔ የጥንቱ አምላክ የልጅነቴ ዛሬም ክረም በአንደበቴ ጣቱን በመያዝ ዳዴ ተምሬ ቆሜ ለመሄድ በቃሁኝ እኔ የጥንቱ አምላክ የሕፃንነቴ ዛሬም ላክብር በእልልታዬ ይበቃናል። ያድናል ኢየሱስ። ክብር ለዘላለም ለጌታ ይሁን። በዛ ክፉ ዘመን ሳለቅስ ሳነባ ማንም አልነበረም ቆሞ የሚያጽናና ወገኖቼ ሁሉ ወዳጆቼ ሁሉ ሄዱ ካጠገቤ የሟቿን ሞት ማይወድ ከተፍ አለ ለኔ። አንድ ግን የምስራች ተናግሬ ለመውረድ ፈልጋለሁ። ጌታ ይረዳኛል። ሌላ ጊዜ በሰፊ እመጣለሁ። አላስፈቅዳቸውም ልጆቼ ስለሆኑ። ይህንን የምለው ለምን እንደሆነ ታውቃላችሁ? ከማዚ ጋር ሳይሆን ከጋሽ ማቴዎስ ጋር ጉዳይ አለኝ። ያድናል ኢየሱስ። በጣም ትንሽ ልጅ ሆኜ ለማገልገል ከአባቷ ጋር ነበርኩኝ። ሌላ ጊዜ ሰርፕራይዝ የረሰው ላይ ያድናል ኢየሱስ። ግን ትውልድ አለኝ በራሴ ስም በራሴ ድምፅ እግዚአብሔር ቀለሙን ሳይቀይር። አሜን አትሉማ? ትውልድ ስኖር በቂ ነው። እስቲ አሜን በሉ። ስለዚህ ነው ስምዖን እንዲህ አለ፣ አሁን አሰናብተኝ፣ ብታሰናብተኝም ይህን ተስፋ አይቻለሁ። ስለዚህ ትውልድን ከመተካት የሚበልጥ ምንም ነገር የለም። ቤት አይደለም ደስታ ምሰጥ። አሜን አይባልም? አንድ ቀን የቀረውን አብረን እናወራለን። ከጋሽ ማቲ ጋር ነው ጉዳይ አለኝ። መቼ ነው እንዴት ነው ምለውን ትክክለኛ ኢንፎርሜሽን ምሰጠኝ እሱ ስለሆነ። በነገራችን ላይ ማዚ ልጄ ናት። አጨብጭቡ። አባቷ እንዲህ ብሎ ነው ሄደው እንደ ማዓዚ እንድትዘምር ስሟንም ማዓዚ ብዬ ሰይማለሁ አለ። ግን ከኔ የበለጠ ኢየሱስ ጌታ ነው። ላቋርጣችሁ። ማዚ በጣም ትንሽ ሆና ነው አገልግሎት የጀመረችው። እኛ ሀገር ገጠር ስትመጣ እናቴ ልትወልድ እኔን ልትወልደኝ መጨረሻው ሳምንት ነበረና እሷ በጣም ስትዘምር ተመኛት። በቃ አገልግሎቷን በጣም ጓግቶ ስለነበረ እንደዚህ ያለ ሴት ልጅ ወልድ ከሆነ መዓዛ ላለው ዘማሪ ትሆናለች ብሎ ተስሎ መጣ። ይዛን ቀን አሌሉያ። እና እሁድ ነው ሰኞ እኔ ተወለድኩኝ። ከዛ ስሜ መዓዛ ተባልኩኝ። ኮንፈረንስ 7 ቀን ከወንዶች በላይ ነው የምትዘምረውና ረጅም ሩቅ አገር ነው የምትሄደው። ብዙ ጊዜ እንደ አባት ሆኖ የሚለው መዝሙሯ ብዙዎች እንዘምራለን፣ ግን ዘማሪዋ አትታወቅም። እስቲ ዛሬ ነው ያወቅኳት ምትሉ እስቲ እጆቻችሁ ከፍ አድርጉ። ኢየሱስ ጌታ ነው። እና እኔ አሁን ስታዩት ገና ለምልማ ነውና የሚገርመው 9ኛ ክፍል ከልጇ ጋር ቁጭ ብዬ አንድ ክፍል ተምረናልና የመዓዛ ልጅ ነኝ ስትል መዓዛ ፎቶዋን ስታሳይ ዞረን ተገናኘ። እኔ ታመሜ ወላይታ ሶዶ ላይ የኔ የመታመሜ ዜና ፖስት እንደተደረገ አላድርም ሳላያት አላድርም ብላ እያለቀሰች መኪና ኮንትራት ይዛ መጣች ሆስፒታል። ይህን ያክል ነው የምትወደኝ። ጠብተኝ ከሆነ ምልክት ያለው አገልግሎት እያልከረ እግዚአብሔር እንደዚህ ያለኝ ሰው ልክ የሆነ አድራሻ ያለውን ግለሰብ ፈርሰን እንደሚፈልግ በቃ ወዴት ነው ያለው እግዚአብሔር ሆይ ያለ ነው። እኔን እየፈለገኝ ነው አለ። በቃ የቀባኝ የጠራ ነገር ማየት ፈልጋለሁ ብሎኛል። እግዚአብሔር ከምድረ በዳና ከስደት ህይወት መካከል ዛሬ ማታ ሐውልት አቆሚያለሁ። አሜን። ማካታኒ ሀዳስ እስቲ የመጨረሻ ጨውና ዛሬ በሉስ ሐውልት አቆማለሁ በሉስ። በኢየሱስ ክርስቶስ ላስገም ነው በጌታ የመጨረሻ ሐውልት ካልሆነ አልሰማም ብያለሁ። አንተ የሆነ ቃል ተመቸኝ ከዚህ ሰውዬ ላይ ልብሰደው የሆነ ቃል ተመቸኝ ከዚህ ሰውዬ ላይ ላስት ጌም ነዋል። አኳጌ ያለ ፈረንጅ ላስት ጌም ማለት የመጨረሻ ጫወታ ማለት
ፍልሚያ አይደለም፣ ውጊያ አይደለም፣ የመጨረሻ ጫወታ። አልገባቸው አጠገብ ላለው ሰው ጠላት አሁን የተያያዘው ጫወታ በሉት፣ የሚያሸንፍ የመሰለው በሉት፣ ላስት ጌም ነው በሉት። እግዚአብሔር የጠራኝ ምስክር እንዳሳደዱ ይፈልጋሉ አለኝ። አሜን። ይህን ቀን በህይወት ምልክት አድርገዋል። እንደዚህ ወደ ኋላ ዞርና እንዳሳደዳችሁኝ ትፈልጉኛላችሁ በሉት። እንዳሳደዳችሁኝ ትፈልጉኛላችሁ። ህይወትን የሚደበቅ የሚሰወር ነገር ሳይኖር ገበናህን ጭምር እንደዚህ የተደገፍክበትና ራስን የሰጠኸው ሰው ነው ልብህን የሰበረው። እውነት እግዚአብሔርን ለማገልገል ያለ ተስፋ እውነት እንደወደቀ እንደፈሰሰ ውሃ እስኪሆን ድረስ ልብ የተሰበረው ያ የሚሰወር ገበና ሳይኖር ፈጽሞ የተደገፍክበት ማንነትን በጣልክበት ሰው ነው የቆሰልኩ የተሰበርክ። የአባቶች አምላክ ወንድም ያባረረውን እርምጃ የሚያስጀምር አሜን ብሎኛል። አሜን። አንተ በአንደበት በቀደሙት አባቶች ዘመን እንደሰራው አሜን ሊሰራ አሜን አሜን አባየውን ቀን አሜን የሚል አንድ ሰው ህይወት ላይ የሚዳሰስ ነገር ይሁን። አሜን። እንዲህ አይነት አወዛጋቢ ዘመን ውስጥ ስንት የሚታይ እድል ስንት የሚታይ እጣ ትተህ ነው እግዚአብሔርን ላገልግል ያልከው። እውነት ነው። ሰርተ እንጀራ መብላት የሚችልበት እንዲቀርበ በር ነው ትተህ እውነት ነው ላገልግል ያልከው። እውነት ነው። ነጮቹ ጋር ሲሰራ ነበር ስራ ነው ያቆምኩት። መጥቼ ተንበርክኬ እየጸለይኩ ባይዘው የኔ አይን ነው የሚከፈተው ያልኩ ነበር። ከኔ ጋር ባህል ጩና እስቲ ዛሬ በሉስ፣ ዛሬ ሐውልት ይቆማል በሉስ። ሐውልት ይቆማል። የሚደገም ሐውልት አልፈልግም። የመጨረሻ ሐውልት because the powerful is spiritual. ላስት ጌም የመጨረሻ ላስት ጌም በሉስ። ላስት ጌም ከማንም የሆነ እንዲህ ቢሆን እንዲህ ቢመጣ ሂሳብ የመስራት ቀረ። ከዚህ በኋላ ዝም ብለህ ደመና ያ ላስት ጌም እስቲ የመጨረሻ ጩና ባከ ላስት ጌም በሉስ። እኔ የምልህ አቤት መተታቃለህ ከዚህ በፊት እዚህ ቸርች መተታቃለህ? አልመጣሁም። መጀመሪያ እኔ ሌላ ቦታ ነው የምኖረው። እሺ ሐዋሳ ነው የምኖረው። እሺ ከሱ ጋር ነው የመጣሁት። ፋሚሊ ነው እሱ። ኧረ እባክህ እሺ። እና ጎፋ አካባቢ አገልግሎት ተጠርቼ መጣሁ። ሐዋሳ ነው የምኖረው። እሺ ጎፋ ላይ አገለገልኩትና አንድ አጎት አለ እዚህ። እሺ ቸርቹ አቤት ክርስቲያናት ቢሆንም 3 ቀን አመት ባሉን ኮንፈረንስ አወጣን። በእውነት ጌታ ምስክር የኛማ ቤተ ክርስቲያን አሁን ማታጨበጭበው ሰው ምን አስበህ? እስቲ እመጣለሁ። ነገ እዩ ጋር ዳለው ሐሙስ ይሰናበታለሁ አዲስ አበባ ያልኩ ነው። እንግዲህ እግዚአብሔር ለጠላት ሐውልት ያደርጋል፣ ለኔ ደግሞ ምስራቹን ምሰሶ ይተክላል። ቻው